ሰላም አለይኩም ጀማው እንዴት ናችሁ? ሰላም ነው አልሐምዱሊላህ። እኔ በጣም ሰላም ነኝ። እዚህ ጋር የማሳያችሁ ቀለል ያለ የቤተሰብ አልባሳት ነው። 25600 ብር የፈጀ ጋቢና ሽፎኖች ናቸው። እንዲሁም ደግሞ የጭስ መሞቂያ ሌዘር ነው ማድረጋችሁ። አበረታቱኝ ላሳያችሁ ማለት ነው። የሚሄደው ደግሞ ውጫሌ ነው። ሀባይቢ ይሄንን በፎቶ አስመርጫት እህቴ ቅርብ ሰዓት ነው የገባችው ማለት ከዚህ ቀደም ማዛኛለች ልጅቷ እና ሻርፖች ደግሞ የሚመሳሰለው ነው በፎቶ አስመርጫት ሻርፖች ከዛ ይዛ መጥታለች እና ለዛ ማች የሚያደርግ ሽፎን ቀሚስ ነው ያለችኝ። እውነት ለመናገር ሽፎን ቀሚሶቹ አሁን ላይ ፋሽን ናቸው። ሲቀጥል ደግሞ ይሄ የሚገፍ አይደለም እነዚህ ማለት ነው። ፈርጦቹ በጣም ነው የሚያምሩት። ማሻአላ ከፍ አድርገህ እስከ ላይ ያሳያቸው በደምብ። እነዚህ ሽፎኖች በ2800 ብር ሂሳብ የብዛት ዋጋ ነው። እዩዋቸው እንዴት እንደሚያማምሩ ማሻአላ ተባረክ ረህማን ሀባይቢ እዩት። ወላሂ እንዴት እንደሚያምር ጽድት ያሉ ሽፎኖች ናቸው። 3 ሀባ ነው ይሄ ሽፎን። በነገራችን ላይ በጣም ብዙ አይነት ሻርፖች ማድረግ ይችላል። ፒንክ እንዲሁም ደግሞ ወደ ሎሚ ከለር የሄደና ወይነ ጠጅም ያደርገዋል። ሞር ግን እንትኑ ቢሆን ያምራል። ይሄ ፒንኩ ማለት ነው። ማሻአላ ተባረክ ረህማን ያምራል። እዩት ሀባይቢ ዋው ያምራል በጣም። ሲቀጥል ደግሞ እዚህ ጋር ጋቢ ላሳያችሁ ነው። ይሄንን ጋቢ ሌላም ታዝዣለሁኝ ኢንሻአላህ በሰሞኑ ታውታላችሁ። ይሄ ጋቢና ይሄ ጋቢ በዋጋ ደረጃ ራሱ አይገናኙም። አሁን 3500 ብር ነው አሁን የምንገዛው። ታዲያ ማሻአላህ በጣም ክብደት ራሱ አሪፍ ነው። ሁለት ገዝቻታለሁ በ3500 ብር ሂሳብ ማለት ነው። እነዚህ ነው ያቸው ሁለቶቹ። ይሄ ደግሞ 6000 7000 ነው የሚሸጡት ማለት ነው። አሁንም ይሄ የብዛት ዋጋ ስለሆነ 5000 ብር ነው የገዛሁት። አሁንም ቀጣይ አንድ ትዕዛዝ አለኝ ማለት ነው። ብዙ ጊዜ ይሄንን አንታዘዝም ዋጋው በጣም ውድ ስለሆነ ማለት ነውና ማሻአላ ወላሂ በጣም አሪፍ ነው። እስኪ ፈታ አድርገን እንየው። እንጃ እንትኑ ራሱ ለየት አለብኝ ወጥ ያለ እንትን አለው ማሻአላ እዩት ሀባይቢ ሲለበስ አሁን ይሄ ማለት ነው እንዴት እንደሚያምር አትጠይቁኝ። ተሰርቷል ምናምን ፏ ያለ ነው የገዛውላት 5000 ብር ነው። እንበት ነው እስኪ እንደዚህ እዩት። ያው ስፋቱን እንድታውቁት ብዬ ነው እንደዚህ እንትን እምደክመው ነገራችን ላይ ይሄ አሁን የሚፈለግበት አለው ማለት ነው። የሆነ ብቻ ስጦታ ላማች ነው ምናምን እንደዛ ነገር መሰለኝ። ብቻ በጣም ጸዴ የሆነ እቃ ነው። በጣም ትልቅ ነው። እዩት ሀባይቢ እዩት በጣም ትልቅ ነው። ማሻአላ ተባረከና በዛ ላይ ደግሞ ጸዴ ነው። የገዛውላት 5000 ብር ነው። መልሼ አጣጥፈዋለሁ እንደዛ። እዚህ ጋር ደግሞ ሁለት በዋይኔዎች አሉ። እነዚህ ደግሞ 700 ብር 400 ብር ናቸው። እዚህ ጋር የጭስ መሞቂያ ሌዘር አለ። የጭስ መሞቂያ ሌዘር በጣም ወሳኝ ነገር ነው። እንደነገርኳችሁ ነው ሚስጥሩ። ጸዴ ነው። ላሳያችሁ እንዴት እንደሚያምር አልኳችሁ። ማሻአላ አላህ ለብሰን ነው የምንሰንበት። ክብደቱ ተውኝ አልኳችሁ። በአንደኛው ሌዘር ነው ማሻአላ ተባረከ ረህማን ዋጋው 3600 ብር ነው። እንዴት እንደሚያምር አትጠይቁኝ። كيف شفتم ለቀቅ ያለ ነው። በቃ በጣም የወደድኩት። ከዛ እንደዚህ ጉፍ ትሉና ሞቃላችሁ